በስመአብ ዛሬ እንዴት ደስ እንዳለኝ የእውነት ማለት ነው። የሰው ደስታ የሚያስደስታችሁ የትዳር ተመልሶ መቋቋም የተለያየ ሰው አንድ ላይ ሲገናኝ ለልጆቹ ብሎ ሲታረቅ እንደኔ ደስ ያለው በላይክ እና በሼር በሰብስክራይብ ቤተሰብ ይሁኑ ላለው ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ከስንት ጊዜ በኋላ መጣው፣ ጠፍቼ ነበር፣ አልተመቸኝም። እንኳን አደረሳችሁ ብያለሁኝ ውድ ወገኖቼ፣ ቤተሰቦቼ እንኳን ለፋሲካ በዓል አደረሳችሁ እላለሁኝ። እንዲሁም ደግሞ በመቀጠል ወደ መጣሁት እገባለሁኝ። ወደ መጣሁበት ርዕስ እገባለሁ። እንግዲህ አርቲስት ገነት ንጋቱና ባለቤቷ እንግዲህ ከ14 ዓመት በኋላ ለልጆቻቸው ብለው እንደ አዲስ ትዳራቸውን ገንብተው በጣም ደስ በሚለው በምታዩቸው ብዙዎቹ ምን አለ አንድ ላይ ቢሆኑ፣ ምን አለ ለልጆቻቸው ብለው ቢታረቁ፣ አንድ ቤት ጎጇቸውን ቢያደርጉ ብላችሁ የብዙዎቻችሁ ጸሎትና እውነት የብዙዎቻችሁ ተማጽኖም ነበር እና ብዙ ጊዜ እንደውም ፓስተር ቸሬ ለምንድን ነው የማያስታርቀው? ፓስተር ቸሬ ለምንድን ነው የነሱ ቤት የማይገባው? ብዙ ቦታ እየገባ ብዙዎቹን ያስታርቃል፣ የተለያዩትን ያገናኛል። ለምን በትዳር በኩል የሚሰራ ፓስተር ነው ብላችሁ በጣም ብዙዎቻችሁ ገንዬ ቪዲዮ በለቀቀሽ ቁጥር ከልጆቿ ጋር በሆነሽ ቁጥር እንደው ፈጣሪ ብሎ ከልጆችሽ አባት ጋር አንድ ላይ ብትሆኑ ብላችሁ በጣም ብዙዎቻችሁ ትመኛላችሁ። እና ዛሬ እንግዲህ በትንሳኤው እግዚአብሔር ይመስገን በጣም ጥሩ ነገር አሳይተውናል። በጣም ጥሩ ነገር ይኸው እንግዲህ እንደምታዩት በፎቶ ላይ እንደምትመለከቱት አንድ ላይ ሆነው በጣም ደስ በሚል ሁኔታ ላይ እንግዲህ አይተናቸዋል። እግዚአብሔር ይመስገን ከ14 ዓመት በኋላ እንግዲህ ማለት አስባችሁታል? የእውነት ማለት ነው። በቃ ማለት እግዚአብሔር ያጣመረውን ማንም ሊለይ አይችልም ወገኖቼ። በተለይ ትዳር ትልቅ ተቋም ነው። ትዳር ከእግዚአብሔር የሚሰጥ ነው። እውነት አንዳንዴ ወይ ሳናስበው ወይ አስበንም ቢሆን ብዙ አንዳንድ ችግሮች ሊገጥሙን ይችላሉ በህይወት ውስጥ በትዳር ውስጥ። ነገር ግን ለጥቂት ጊዜ እንደዚህ አሁን ለረጅም ዓመታት ተለያይቶ እንደዚህ ደግሞ ወደ ኋላ ተመልሶ ደግሞ ለልጆች ተብሎ ደግሞ እንደገና እራሳቸውም ይታደሳሉ እንጂ እውነት በቃ ነፍሳቸው ናት የምትታደሰው። እኔ በእነሱ በጣም ነው ደስ ያለኝ። የብዙዎቻችሁ ጸሎትም ነው የብዙዎቻችሁ ምኞትም ነው እና ስለ እናንተ እውነት ፈጣሪን አመሰግናለሁ። እንኳን አንድ ላይ ሆናችሁ ልጆቻችሁ ደግሞ ያለውን ደስታ ምን ይሁን አላውቅም። ልጆቻቸውን ሳይ እውነት በጣም ሁሉ ጊዜ እንደው ፈጣሪ ሆይ እንደው ገኒና ባለቤቱ አንድ ላይ ቢሆኑ ብዬ እኔ የምመኛለሁ በበኩሌና ያው ሰው ያለው ቀን ሳይሆን ፈጣሪ ያለው ቀን በራሱ በትንሳኤው እግዚአብሔር እንግዲህ አንድ አድርጓቸዋል ማለት ነው። በጣም ነው ደስ የሚለው፣ የእውነት በጣም ነው ደስ የሚለውና ለብዙዎቹ አርያ የሚሆነው ተለያይተውም ግን የሚገርማችሁ ነገር ብዙዎቻችሁ ታውቃላችሁ እና ያው ሚዲያ ላይ እሷም ትናገሯለች እና በጥሩ ነገር ነው ልጆቻቸውን እያሳደጉ ያሉት። ለሌሎቹ አርያ ተለያይተው ራሱ በፍቅር ተለያይተው ራሱ መኖቃቀርን እሷ እንዲያርጋኛለች እሷ እንዲያደርጋኛለች እንደዚህ ሆናለች እንደዚህ ሆኗል ብለው በሚዲያ ላይ አንድም ቀን እሷም ስለ እሷ ክፋት አታነሳ እሷም ስለ እሷ አታነሳ እሱም ደግሞ ስለ እሷ ክፋት እንትን አይሉም እና አንዳንድ ቦታ ላይ አንድ ላይ ናት። ምክንያቱም በመሀል የተፈጠሩ የእግዚአብሔር ልጆች ስጦታዎች አሉ በቃ እና ለብዙዎቹ አርያ የሚሆን ትዳር ነው። ተለያይተው ራሱ ያኔ መጀመሪያ ማለት ነው እና የእውነት አሁን በዚህን ሰዓት ተለያይታችሁ ያላችሁት በትዳራችሁ ተስፋ ቆርጣችሁ ያላችሁት እግዚአብሔር ቀን አለው ለሁሉም ማለት ነው። እግዚአብሔር አይቾክልም እንደ ሰው ራሱ በሰጠቀን ራሱ ነገሮችን ውብና ድንቅ አድርጎ ደግሞ ራሱ ደግሞ ያበጀዋል እና በጣም ነው ደስ የሚለው እና ይሄ ደስታ በዚህን ሰዓት ተለያይታችሁ ያላችሁት ይህ ደስታ እውነት ምን አለ እኔ ትዳሬን ብሰበስብ ምን አለ ትዳሬ ላይ አንድ ላይ በሆን ብላችሁ የምትመኙት ሁላችሁ የገንዬ ደስታ ቤታችሁ ይግባ። የእውነት በጣም ነው ደስ የሚለውና ፍቺ በጣም ነው የሚያስጠላው። በተለይ ልጅ ኖሮ በጣም ከባድ ነው።
ልጆቹ ባይናገሩ ሜንታላቸው ይጎዳል፣ ሞራላቸው በቃ ማለት እናትና አባት ተለያይቶ ሲኖሩ በጣም ከባድ ነው እና በጣም ነው ደስ ያለኝ የእውነት ማለት ነው። እና ገንዬ ኮንግራጁሌሽን ብዬሻለሁ የኔ ውድ ለብዙዎቹ እናት፣ ለብዙዎቹ አሪያ፣ ለብዙዎቹ ትዳር ምርጥ የሆናችሁ ጥንዶች ናችሁ እና ዛሬ ደግሞ በእንደዚህ በደስታ አንድ ላይ ሆናችሁ ስቃችሁ ጎጇችሁ ተቃኝቶ ታድሶ ስላየናችሁ በጣም ደስ ብሎናል። እግዚአብሔር ይመስገን ስለ እናንተ ማለት ነው። ፍቅራችሁን ያለምልመው እላለሁኝ። ካሁን በኋላ እንግዲህ ያው የልጅ ልጆች ይሁ ነው የሚባለው እና እግዚአብሔር ደግሞ አይታወቅም። እግዚአብሔር እጁ ክንዱ በጣም ትልቅ ነው የእውነት ማለት ነው። ይባርካችሁ በልጅም እና በጣም ነው ደስ የሚለው እላለሁኝ። ውድ ቤተሰቦቼ ደስ ያላችሁ እንግዲህ ቪዲዮን ሰብስክራይብ፣ ሼርም አድርጉ፣ ላይክም አድርጉ። በጣም እኔም እየጠፋሁኝ ነው፣ ብቅ እላለሁኝ እንግዲህ በቅርቡ በደንብ ቶሎ ቶሎ መጣ ላለሁኝ። እንዳልጠፋም ደግሞ ያው ገብታችሁ ጥሩ ሀሳብ ጥሩ ገንቢ የሆነ ነገር ለእኔም ስጡኝ። የእናንተን ኮሜንት ሳይኔም እበረታለሁኝ፣ እንድሰራ እነሳሳለሁኝ ማለት ነው። ውድ ቤተሰቦቼ ሰላማችሁ ሁሉ የበዛና የተረፈረፈ ይሁን። በቤታችሁ ሁሉ የእውነት አበቃ፣ አከተመ፣ ነገሬ ዘግቷል፣ ነገሬ ዘግይቷል ባላችሁ በዛሬ በትንሳኤው ቀን እግዚአብሔር አምላክ ቤታችሁን ይጎብኝ፣ ትዳራችሁን ይጎብኝ፣ ኑሯችሁን ይጎብኝ፣ እጅን በአፍ የሚያስጭን ነገር ያድርግላችሁ እላለሁኝ። በስደት ያላችሁት በተለያየ አገር ያላችሁት ደግሞ ለሀገራችሁ ያብቃችሁ፣ ለልጆቻችሁ ለትዳሮቻችሁ ያብቃችሁ። አሜን ብያለሁ። እኔም እንግዲህ አሜን በሉ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውድ ቤተሰቦቼ። እንደ ወትሮ እንግዲህ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም አድርጉ፣ ኮሜንትም አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ እየበዛና የተረፈረፈ ይሁን። ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ፣ ሰላም ለሕዝባችን ሁሉ ሰላም ይሁን። ወዳችኋለሁ። ባይ